ሰላም እንዴት ናችሁ? ወደ ኢትዮጵያ ሰዎች ሰላማችሁን ያብዛልኝ። ዛሬ ደግሞ እንደዚህ የሚያምር ቆንጆ የዳቦ አገጋገር ይዤላችሁ መጥቻለሁ። በስደት እንደዚህ ሀገራችን ስንዴ ዳቦ ሲያምረን ድፎ ሲያምረን እንዴት እንደምንጋግር ላሳያችሁ። በጣም ቆንጆ ነው። ኮባ ሳይኖር እንዴት አድርገን በሰላጣ ቅጠል እንደምንጋግረው አሳያችኋለሁ። በጣም ቆንጆ ነው። እመኑ ትወዱታላችሁ። ቪዲዮውን ስትጀምሩ በላይክ እንዲሁም በሸር ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግም የደወል ምልክቱን በማብራት ዘወትር የምለቀው ቪዲዮ እንዲደርሳችሁ ያደረጋችሁ አበረታቱኝ። ወደ ስራው ስንሄድ አንድ ኩባያ ኩከር፣ ይሄ ደግሞ የስንዴ ብራውን ፍላወር አንድ ኩባያ። እንግዲህ የመጠኑ እናንተ በርከት አድርጋችሁ መስራት ከፈለጋችሁ መጨመር ነው። እኔ ግን አንድ ኩባያ አድርጌን የሰራሁትኝ። የፍርኖ ዱቄትም እንደዚሁ አንድ ኩባያ። እዚህ ላይ ቅመም እጨምራለሁ። የዳቦ ቅመም አብሽ ድንብላል በአንድ ጋር ያዘጋጀሁት የዳቦ ቅመም ነው የጨመርኩት። ነጭ ቅመም ወይም ነጭ አዝሙድ፣ ጥቁር አዝሙድ አሸት ብናደርገው ጥሩ ነው፣ ሽታው ይወጣል። አንድ ማንኪያ ያልሞላ ደረቅ እርሾ፣ ፒክን ፓውደር ኖረም አልኖረም ምንም ይሄን ያክል አስፈላጊ አይደለም። ካለ ግን ብንጨምርበት ቆንጆ ነው። ጨው፣ ስኳር ኩፍ እንዲያደርግልን ያነቃቀዋል። አንድ ማንኪያ ስኳር ጨምሬያለሁ። በዚህ ጋር እንደዚህ ይሄንን በአንድ ጋር አቀላቅለዋለሁ። ደረቁን ግብአት በአንድ ጋር አቀላቅለዋለሁ። ዘይት ዳቦ ድርቅ እንዳይል ልስልስ ያለ እንዲሆን ያደርግልናል። ትንሽ ዘይት ጨምሬያለሁ። በአንድ ጋር እንደዛ አቀላቅለዋለሁ። ውሃ አደርግና እንደዚህ ሽት አድርጌ ቆንጆ አድርጌ አወከዋለሁ። እንደዚህ ቆንጆ አድርጌ ሽታ አድርጌ አብክቸዋለሁ። ክድ እናደርገውና ኩፍ ሲል ተመልሰን እንገናኛለን። ቤተሰቦቼ ቪዲዮን ላይክ ማድረጋችሁን አትርሱ። ይኸውና ከ45 ደቂቃ ቆይታ በኋላ እንደዚህ ኩፍ ብሏል። ገና ሳይጋገር ሊጡ ራሱ የገባበት ቅመም ምናምን በጣም ነው ደስ የሚለው ሽታው። እዚህ ጋር ለመጋገር እኔ በብረት ድስት ነው የጋገርኩት። በመጥበሻም ማድረግ እንችላለን። ትንሽ ወደ ላይ ፈነር ስለፈለኩኝ
በብረት ድስት አድርጌዋለሁ። ብረት ድስት ላይ የሰላጣ ቅጠል አደርጋለሁ። የሰላጣው ቅጠል ይሄ በተለይ ከይሄ ውስጡ ሳይሆን ላይ ያለው ትንሽ ጠውለግ ያለው ቢሆን የተሻለ ነው። ኮባ ሳናገኝ ስንቀር እንደዚህ በሰላጣ ቅጠል ብንጋግረው በጣም ቆንጆ ነው። በዚህ ላይ ሊጤን አደርጋለሁ። ሊጤ እንደዚህ ካስተካከልኩት በኋላ በላዩ ላይ ሽፍን አድርግና ቅጠል ለትንሽ ደቂቃ ለ5 ለ6 ደቂቃ እስከ 10 ደቂቃ ባለው ክድና አድርጌ ቁጭ አድርገዋለሁ። ትንሽ ወደ ላይ ኮፍ እንድል እዚህ ከድና አድርገውና እንደዚህ ከሸፈንኩት በኋላ ትንሽ ኮፍ እንድል እዛን ወደ ፍርን አስገባዋለሁ። ሲበስል ይኸውና ቤተሰቦቼ እንደዚህ በስሏል። በጣም ቆንጆ ሆኗል። ያው እንዴት እንደሚያምር እዚህ ጋር የሰራሁት ስህተት ምን መሰላችሁ ቤተሰቦቼ? የሰላጣውን ቅጠል ዘይት መቀባት ነበረብኝ እንዳይጣበቅ ማለት ነው። ዳቦ ላይ አልቀባሁትም። ትንሽ የሰላጣውን ቅጠሉን ሳነሳው ትንሽ አስቸግሮኛል፣ ዳቦ ላይ ልጥፍ ብሎ ማለት ነው። እና የሰላጣውን ቅጠል ዘይት ብንቀባው በጣም ቆንጆ ነው። ይሁን ግን ምንም ሽታው ልነግራችሁ አልችልም። በቃ በኮባ ቅጠል የተጋገረ ዳቦ ነው በቃ የሚሸተው ማለት ነው። እና በጣም ቆንጆ ነው። ሲያምረን በዚህ መልኩ ብንሰራው በጣም ቆንጆ ነው። አያችሁት እንዴት እንደሚያምር። ስለፈለኩኝ ነው እንደዚህ ቀንበር ያለ ትንሽ መጠጥ ያለ ዳቦ ነው እኔ የምወደው። ትንሽ ገባ ሲለው ነው የምወደው ማለት ነው። እና ቤተሰቦቼ በጣም ቆንጆ እኔ በጣም የወደድኩት ዳቦ የምትወዱ እንደዚህ ድፎ ዳቦ የምትወዱ በዚህ መልኩ ብትሰሩ በጣም ቆንጆ ነው ብዬ አስባለሁ። ቤተሰቦቼ ግዴታ ፍርን መኖር የለበትም። ግዴታ ፍርን ኦቭን መኖር የለበትም። በብረት ድስትም አድርገን በብረት ድስትም ብለን ከኦቭን ውጭም ማለት ነው በጋዝ ላይ ማብሰል እንችላለን። ጋዛችንን ቅንስ አድርገን ይኸውና እንደዚህ ቆርሼው በጣም ነው የሚያምረው። ውስጡ ፍርፍር ያለ ነው። በጣም ቆንጆ ነው ቤተሰቦቼ። ይሄ ኩከሮ በጣም የስንዴ ዳቦ ነው። በቃ ልክ እንደ ስንዴ ዳቦ ነው ጣዕሙ። በጣም አሪፍ ነው ቤተሰቦቼ። እንደዚህ ሲያምራችሁ እየጋገራችሁ ብሉ። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። ሼር እያደረጋችሁ አበረታቱ። ለቤቴ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በማብራት የዘውትር ተመልካቾች እንድትሆኑ ኖቲፊኬሽን ደርሳችሁ ያደረጋችሁ አበረታቱኝ። የዛሬው ስራ ይሄን መስል ነበረ። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ጥያቄ ካላችሁ በኮሜንት ጻፉልኝ፣ መልሳለሁ። ቤተሰቦቼ በሌላ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ። ቪዲዮን ስለምታዩልኝ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ሰላም።